ያለንበት ቦታ የቡና ቦታ ይመስለኛል። ሶስት በጣም ወጣቶች የሆኑ ወንድሞችን አግኝቻለሁ። መጀመሪያ ኦነሩ ባለቤቱ ማን እንደሆነ ስምህንና ስላለህ ቢዝነስ ብታስረዳን ወንድሜ። ስሜ ሰይድ ሁሴን አብደላ እባላለሁ። ያስኩት ካምራን ቡና ነው። ሰክሰስ የሀረር የእርጋ ጨፌ እንዲሁም የሲናባ ቡናዎችን ነው ደረጃ አንድ ቡናዎችን ነው የምናመርተው። ሮስት አድርገን እንሸጣለን። ካሉ ቢዝነሶች በሙሉ ለምን ቡና? በቀጣይነት ሻይ ቅጠልም እንዲሁም ሌላ ቢዝነሶችንም እንሰራለን። ግን መጀመሪያ በቡና እንጀምረው ብለን ነው። ያው ኢትዮጵያዊነታችንን ይዘን ነው። አረንጓዴ ቢጫ ቀይም አለው እንዲሁም ጥለት አለው። ትክክለኛ ኢትዮጵያዊነት የሚገልጽ ቡና ነው ይዘን የመጣ ነው። ብዙ ቡናዎች አሉ የተለያዩ ስም ያላቸውና ያንተን ቡና ከሌሎቹ ቡናዎች ምንድነው ልዩነቱ? ውጫዊ ካየነው ኦሬዲ በደንብ የሚለይ ነው። ነጠላ ነው ዲዛይኑ። ኦሬዲ የነጠላ ዲዛይን ያለው ጥለቱ ማለት ነው። ሲቀጥል ደግሞ ካምራን ድርጅታችን አርማው እዚህ ጋር ሎጎ አለ። በሎጎ መለየት ይችላሉ። ዌብሳይታችንም እዚህ ጋር አለው። እዚህ ጋር ደግሞ ያው ባርኮድ ነው። በደንብ ደግሞ ከለዩ ስልክ ቁጥራችንም ጭምር ነው። ስሙ ምን ማለት ነው? ስሙ ትርጓሚ አለው? ትርጓሚ ምንድን ነው? ስኬት። ኦኬ። እናንተ ደግሞ እዚህ ያላችሁት ወንድማችሁን ለማገዝ ነውና የምትሉት ነገር ካለ ካንተ ልጀምር። እኔ የምለው እንግዲህ እውነቴን ነው። ለብዙ ጊዜ ቡና አልጠጣም ነበር፣ አቁሜ ነበረ እና በቃ አንድ ቀን እሱ ቡናውን ይዞት መጥቶ ሽታውን አይቼ ቀመስኩት። አሁን የዚህ ሱሰኛ ሆኛለሁ። በጣም የሚገርም ቡና ነው። በጣም የሚገርምና ሁሉም ቢቀምሰው እንደሚወደው እርግጠኛ መሆኔን እነግርሻለሁ። እና በጣም አሪፍ ቡና ነው። አንተስ ምን ትላለህ ስለ ቡናው? እሺ እኔ ስለ ቡናው በጣም የሚገርም ቡና ነው። ቀምሻለሁ፣ ወንድሜም ነው። ከዛም ባለፈ ደግሞ የዚህ የቡና ደግሞ ፓርትነርሺፕ ነኝ እና አብረን ለጋራ አብረን እየሰራን ያለ ነው። በዛም የተረፈ ደግሞ የኢትዮጵያ ሕዝብ ደግሞ ያው በስፖርቱ ነው የሚያቀኝ ያ በስፖርት ፌስ እንደሚሰራኝ አሁን ደግሞ በዚህ የቡና ነገር ይዤላቸው መጥቻለሁ። ያው እንግዲህ ያው ይወዱታል ብዬ አስባለሁ። እንግዲህ ትወዱታላችሁ ብዬ አስባለሁ። በቅርቡ ብዙ ነገር ይዘንላችሁ እንመጣለን። ኮፊውንም የሻይ ቅጠሉም ብዙ ነገሮች አሉ ይዘንላችሁ እንመጣለን ብዬ አስባለሁ። በጣም ደስ ይላል። እኔ በጣም ደስ የሚለኝ በተለይ ሰው ተባብሮ የሚሰራው ነገር ብዙ ጊዜ ውጤት አለውና አንድ ላይ መሆናችሁ በጣም ደስ ይላል። ይሄንን ቡና ለማግኘት ኦንላይን አድሬስ ካላችሁ ኢሜይል ሰው እንዲያውቀው ሼር ማድረግ የምትፈልገው ነው ካለ እድል ልስጥ። የራሱ ዌብሳይት አለው። እንዲሁም አሁን በቅርቡ ደግሞ ወደ አማዞን እየጨረስን ነው። በቅርቡ አማዞን ላይ ይገኛል። በጣም ጥሩ። ላስት ጥያቄ ሌላው ጨምሩ። አም ሶሪ። ሌላው ደግሞ ያው አብዛኛው የኢትዮጵያ ሕዝብ የኔን ሶሻል ሚዲያ ስለሚያውቀው እዛ ላይ ፕሮሞት ስለማረጋው የሱም ሶሻል ሚዲያ ላይ ፕሮሞት እናረጋዋለን። እዛ ላይ ምንድነው የሶሻል ሚዲያ አድሬስ? የኔ እንኳን ቢኒያም ሽብሬ ነው። ግን ያው ሪያሊቲም ቲቪ ስታር ነኝ፣ የቦክሰኛም ነኝ። ግን አሁን ወደ ቢዝነሱ ስለመጣሁኝ ነው። ለዛ ነው እንትን ያልኩት። አብዛኛው ህዝቡ ስለሚያውቁ ፔጄን እዛ ላይ ማግኘት ይችላሉ ብዬ ነው። ሊንኩንም ያሉትን ነገሮችን አራሻውንም ማግኘት ይችላሉ ብዬ ስለ በጣም ደስ ይላል። በርቱ። አንድ ጥያቄ እንዲያሸንፍ ትፈልጋላችሁ? የማቲፎዞ ናችሁ? የት እዚህ ነው? ኳሱ ላይ ይኸው ተጫዋቹ እያለ እኔ ለላስ ቬጋስ ነው የምጫወተው። ለላስ ቬጋስ ነው የምጫወተው። አክቹሊ ያው ተሸንፈናል ግን ዋናው ደጋፊ ናችሁ እናንተ? አይ እኛ ከሜሪላንድ ነው የመጣ ነው። ግን መሸነፉ ሳይሆን ይሄ ፕሮግራም ለየት የሚያደርገው ህዝቡ የሚሰባሰብበት ኢትዮጵያዊነት የሚደምቅበት ለማሸነፍ ሳይሆን ሁለተኛ ኢትዮጵያ አንዳንድ ቫኬሽን ከመሄድ ውጪ ደግሞ እዚህ የምታገኙ ደስታ ይበልጣል። መሸነፉ ማንም ቢያሸንፍ ወገኖቻችን ስለሆነ ደስ ይለናል።
ዋናው አንድነታችን አንድ ላይ መሆናችን ነው። በጣም ደስ ይላል። አመሰግናለሁኝ። በጣም በርቱ። ደስ ይላል። ታንክ ዩ። እሺ